ማንም ሰው የዛሬውን የእመቤታችን የቅድስት ድንግል ማርያም ድንቅ ተአምር ሳይሰማ እንዳያልፍ። የሰማችሁ ሰዎች ደግሞ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ላልሰሙ ሰዎች አሰሙ። የዛሬዋ ባለ ታሪካችን ስሜን ብቀጅም ችግር የለውም ስላለች ስሟን እየጠቀስኩ ነው ታሪኳን የማካፍላችሁ። ነገር ግን ታሪክ ስትልኩ ስምና አካባቢ ያለመግለጽ ትችላላችሁ ነው። ሲፈን እባላለሁ። ቤተሰቦቼ በስርዓትና በስነ ምግባር እግዚአብሔርን እንድፈራ አድርገው ነበር ያሳደጉኝ። የሆነ ሰዓት ላይ ግን እናቴ ታመመችብኝ። አምላኬን እናቴን አድንልኝ ብዬ በጣም ተማጸንኩት፣ አለቀስኩበት። እናቴ ግን መትረፍ አልቻለችም። ከዛ እንዴት እንደዛ አልቅሼብህ እናቴን አታድንልኝም ብዬ ፈጣሪን ተጣላሁት። ከእናቴ ሞት በኋላ ብዙ የሚያስጨንቁኝ ነገሮች በዙ። ከፈጣሪም ተጣልቻለሁ። ከፈጣሪ ጋራ የከፈትኩት ክፍተት ለጠላት ሰይጣን እኔን ከመስመር ለማስወጣት ምቹ አጋጣሚ ፈጠረለት። ስነ ምግባሬ ተለወጠ። ያቺ ፈጣሪዋን እንድትፈራ ተደርጋ ያደገች ልጅ ከውስጤ ጠፋች። አዳሬ ጭፈራ ቤት ሆነ። ጫት መቃም፣ ሽሻ ማጨስ፣ መጠጥ መጠጣት ጀመርኩኝ። ቅዳሜ በቋሚነት ኦቨር መውጣት ጀመርኩ። አለባበሴ ሁሉ ተበላሸ። እርቃን ለመሄድ ትንሽ የቀረው ራቁት የሚያስብል ሰውነት የሚያሳይ ልብስ ለባሽ ሆንኩኝ። በዙሪያ ያሉ ሰዎች ሁሉ የሚቅሙ የሚያጨሱ ሱስ ተጠቃሚዎች ሆኑ። ሕፃን እያለሁ የቀኝ አይኔን ያመኝ ነበረ። አይኔ በጣም ይቀላ ነበረ። ቤተሰቦቼ ሁሌ ለሕክምና ምኒልክ ያመላልሱኝ ነበረ። ግን ክኒን ጠብታ ከመጠቀም በቀር ምንም ያመጣልኝ ለውጥ ስላልነበረ 18 ዓመት ሲሞላት ይተዋታል። እድሜዋ ከፍ እያለ ሲሄድ በሽታው ይጠፋል ብለው ፋይሌ ተዘጋ። ግን እየባሰብኝ እንጂ ምንም እየተሻለኝ አልነበረም። ሲያመኝ ስታከም፣ ደግሞ ሲተወኝ፣ ደግሞ ስታከም እያልኩ ሰነበትኩ። መጨረሻ ላይ ግን ሁኔታው እየባሰብኝ ሲመጣ እዚህ አዲስ አበባ የሚገኝ ታዋቂ የአይን ስፔሻሊስቶች ያሉበት የግል ሆስፒታል ክትትል ጀመርኩ። እዛም በቀን 2 የምወጣው መድኃኒት ተሰጥቶኝ ኦልሞስት ለ10 ዓመታት ያህል ያንን መድኃኒት እንደ እግዜር ቃል ሰዓት ሳላዛንፍ ስውጥ ኖርኩ። በመሃል ደግሞ ጠብታ ሲሰጠኝ እሱንም ስጠቀም ብዙ አመታቶችን ገፋው። ነገር ግን እያለ አይኔ እየከበደኝ እይታዬ ላይም እየረበሻኝ መጣ። ግን ይሄ ነገር እንኳን ወደ እግዚአብሔር ሊያቀርበኝ አልቻለም። የዘፈን ሱሰኛ ነኝ። ጥፍር ቀለም፣ ዊግ፣ ኩል፣ ሊፕስቲክ፣ ማስካራ ብቻ ምንም አይቀረኝም። ጭፈራ ቤት ቤቴ ነው። ማጨስ መቃም የግሌ ነው። በልጅነቴ የማውቀውን እግዚአብሔርን በልቤ ያስበዋለሁ፣ ግን በምግባር ልከተለው ደግሞ አልቻልኩም። እፈራዋለሁ፣ ግን እያወኩኝ በኃጢአት ተጨማልቄያለሁ። ከዛ አንድ ቀን ጓደኛዬ ደብሯት ነይ እኔ ጋር አለችኝና እሷ ጋር ሄጄ ስናወራ ስንጫወት፣ ኬካችንን ስንበላ፣ ወይናችንን ስንጠጣ፣ ቡናችንን ስንልዋልንና መሽቶ ተኛን። ጠዋት ላይ እንደተኛው ከአይኔ ውስጥ የሆነ ነገር ሽር ብሎ ሲፈስ ታወቀኝ። ምንድነው ብዬ ስልኬን አብርቼ ሳየው የሆነ ውሃ ነገር ነው። ምናልባት ቀን ቴሌቪዥን ላይ ሳፈጥ ስለዋልኩ ይሆናል ብዬ ደግሜ ለመተኛት ጋደም ምስል አሁንም ያለማቋረጥ የሆነ ውሃ ነገር ሽር እያለ ከአይኔ ውስጥ ይፈሳል። ከዛ አይኔን በእጄ ስነካው አይኔ ጎርጉዷል። አይቦል ወይም የአይን ኳስ የሚባለው የአይኔ ክፍል የለም፣ ሟምቷል። በጣም ደነገጥኩ። መስታወት ለማየት ድፍረት አጣው። ከዛ የግራ አይኔን በእጅ ሸፈንኩና በቀኝ አይኔ ለማየት ሞከርኩ። አይኔ አያይም፣ ምንም አይታየኝም። ጓደኛዬም ደነገጠች። ማታ ሰላም ስለነበርኩ በአንድ ሌሊት ምን ነካት ብላ ግራ ገባት። በቅጽበት ውስጥ እንደ ጦር የሚወጋ አይነት ስሜት ይሰማኝ ጀመረ። ብርሃን የመቋቋም አቅም አጣው። ቀጠለና የቀኝ አይኔ ስሜት የግራ አይኔን እንዳያይ አደረገኝ። አሁን ሁለቱም አይኔ አለ። በደቂቃዎች ውስጥ ማየት ከመቻል ወደ አለማየት ተሸጋገርኩ። ጓደኛዬ በ3 ሻርብ ጥምጥም አድርጋ አሰረችልኝና እጄን ይዛ እየመራችኝ ወጣን። በነገራችን ላይ ማየት ስለቻልን እግዚአብሔርን ክብር ይገባሃል ብለነው አናቅም። ከተሰጠን ትልቅ ነገር ይልቅ የጎደለችንን ትንሽ ነገር እያሰብን ተከፍተን አልቅሰን አማረን ሊሆን ይችላል። ነገር ግን ያለንና የተሰጠን ነገር ካጣነው ነገር ሁሉ የሚበልጥ እንደሆነ የምንረዳው እንደዚህ አይነት ነገር ሲገጥመን ነው። እጅ ስላለው እግር ስላለው መዋጥ ማላመጥ ስለቻለ መናገር ማውራት ስለቻለ ያለኝ ነገር ትልቅ ነው ብሎ ያመሰገነ ማን አለ? ብቻ ወደ ጉዳይ ስገባ አይኔ በጨርቅ ተጠምጥሞ በጓደኛዬ ምሪት ሆስፒታል ሄድን። እከታተልበት ወደ ነበረው ሆስፒታል ሄድን። እዛ ስንደርስ ትከታተለኝ የነበረችው ያቺ መልካሟ ዶክተሬ ልውጥ ወጥ አለችብኝ። በቀጠሮች ስለማትመጪ ነው፣ ክኒን በስነስርዓት ስለማትወስጂ ነው እንደዚህ ሆንሽው፣ እስከዛሬ የሰራሁትን ስራዬን አበላሸሽብኝ ብላ ጮኸችብኝ። የሚገርምሽ እኔ ግን የአይኔ ተስፋ እዛ ክኒን ላይ ያለ ስለሚመስለኝ የመዋጫ ሰዓቴን አክብሬ እንደምውጥ፣ የሐኪም ቀጠሮዬን አክብሬ እንደምሄድ የእግዚአብሔርን ቃል ባከብር ኖሮ የት በደረስኩ ነበረ። እሷ ግን ከእኔ እንደዛ መሆን እኔ
ሊሰማኝ ከሚችለው ስሜት ይልቅ የሷ ስራ መበላሸቱ ነበር ያሳሰባት። ከዛ ነይ ብላ ቼክ አደረገችኝ እና ሲፈን በጣም አዝናለሁ አይንሽ ጠፍቷል አለችኝ። ከዚህ በኋላ ማየት አትችይም፣ አይንሽ ተቀዷል። ግን ማየት ባትችይም እንኳን ከውጪ ወደ ውስጥ ጀርም ገብቶ ሌላ ተጨማሪ ችግር እንዳይፈጥር ሌንስ መግዛት አለብሽ። እሱንም ደንበል ሲጤተር ታገኛለሽ። በጠዋት ገብተሽ ወረፋ ሳትጠብቂ ግቢ አለችኝ። ገዝተሽ ወረፋ ሳትጠብቂ ግቢ አለችኝ። እሷ ያንን ሁሉ ስታወራ እኔ ግን ገብቼ እንዴት ራሴን ማጥፋት እንዳለብኝ በገመድ ልታለቅ ወይስ በረኪና ልጠጣ እያልኩኝ አሟሟቴን ነበር አቅዴ ነበረው። ከዛ ጓደኛዬን በቃ ወደ ቤት እሄዳለሁ አልኳት። በጭራሽ አትሄጅም፣ ሰላም ሆነሽ ከቤት የወጣሽ ልጅ እንደዚህ ሆነሽ ስትሄጂ ቤተሰቦች ስለኔ ምንም ያስቡ ይመስልሻል? አትሄጅም፣ ባይሆን ነገ ሌንሱን ገዝተን ከሰጠናት በኋላ ትሄጃለሽ አለችኝ። እኔም ራሴን ማጥፋቴ ቤቴ ቢሆን እንጂ እሷ ጋር ይሄንን ማድረግ እሷን ያለ ጥፋቷ የማይሆን ነገር ላይ መጣል ነው ብዬ ራሴን አረጋጋው። ከዛ ምንም እንኳን ምግባር ባይኖረኝም ግን በአምላኬ አዳኝነት በእመቤቴ ምልጃ ተራዳይነት ስለማምን እስቲ ቤትሽ ምን ጸበላለሽ አልኳት። ሰው ከጻድቃኔ ማርያም ያመጣልኝ ልታልቅ ትንሽ የቀረች ጸበል አለችኝ። ስጪኝ አልኳትና መዳፌ ላይ አፍስሼ ተባብሻት ተኛው። በማግስቱ የሌንስ ግዢው ጋራ መሄድ ስለነበረብን በጠዋት ተነስተን ከመሄዳችን በፊት ያችን ማታ የሰጠሽኝን ጸበል ስጪኝ እስቲ ብዬ ሶፍት ላይ አፈሰስኳትና ያ አይኔን አስነክቼ አበሳበስ አድርጌበት ሶፍቱን አጣጥፌ ቦርሳዬ ውስጥ ከተትኩና ወጣን። እግዚአብሔር ረዳኝ እንጂ የሌንሱን ዋጋ በእኔ አቅም የሚቻል አልነበረም። ሌንሱን ይዘን ገባን። ለዶክተሯ ሰጠናት። ስትሬቸር ላይ ተኛ አለችኝና ተኛው። ቆይ እስቲ ነይ አለችና ደግሞ ቁጭ በይ ብላ በሌላ የአይን ማሽን አየችኝ። የሚገርምሽ መጀመሪያ የወጣችው ድምጽ የሚገርም ነው የሚል ቃል ነበረ። ትላንት አይንሽ ተቀዶ ነበረ፣ ዛሬ ግን ቀዳዳው ደፍኖ በጥሩ ሁኔታ ላይ ነው። ምን አድርገሽው ነው አለችኝ። ምን ማለት እንዳለብኝ ስላላወቁ ዝም ብዬ ነበር አለቅሴ ነበረው። ተረጋጊ በቃ አይንሽ ጥሩ ሁኔታ ላይ ነው ያለው፣ ቀዳዳውም ደፍኗል። መድኃኒት እጽፍልሻለሁ፣ ከሳምንት በኋላ ትመጫለሽ አለችኝ። ዶክተር ይሄ ሌንስስ አልኳት። እሱ በቃ አያስፈልግሽም፣ በቀዳዳው ጀርም እንዳይገባ ነበረ። አሁን ግን ቀዳዳው ደፍኗል፣ አያስፈልግሽም አለችኝ። በቃ እኔ ይሄንን ሌንስ ተቸግሬ የሞት ሽረት ሆኖብኝ ነው የገዛሁት። ምናልባት እንደኔ መግዣ አጥቶ ተቸግሮ ለተጨነቀ ሰው ካለ ስጭልኝ አልኳት። አይ እንዳንቺ አይነት ኬዝ ገጥሞኝ አያውቅም፣ ግን ምናልባት ከገጠመኝ እሰጥልሻለሁ አለችኝ። እኔ በጓደኛዬ ምሬት ተመልሼ ወደ ቤት ገባው። ነገር ግን የቀጠሮዬ ቀን ሳይደርስ በማግስቱ አይኔ በራ። እሷ ለሳምንት ስትቀጥረኝ እመቤቴ ደግሞ ቀድማ ተገኘችና በማግስቱ አይኔን አበራችው። እኔም እመቤቴን እናቴን እኔ አቅም ኖሮኝ ይሄን አደርግልሻለሁ አልልም፣ ግን ትልቅ ትንሽ ህፃን አዋቂ ሳልን ሃይማኖት ሳለይ ያደረግሽልኝን እመሰክራለሁ አልኳት። እንዳልኩትም በሳምንቱ ሲሄድ ከሆስፒታል ነበር የጀመርኩት። ሐኪም አትድኑም ዋጋ የላችሁም ቢላችሁ በእግዚአብሔር ግን ተስፋ እንዳቆርጡ እያልኩ መሰከርኩ። ከዛ 41 ኢየሱስ እመቤቴ ተአምሯን የምታሳይበት ቦታ ቅባ ቅዱስ እቀባ ነበረ። ጻድቃኔም ሄድኩ ወይ ብላ ማርያም መጠመቅና ቅባ ቅዱስ መቀባት ጀመርኩ። እዛም ብዙ ምህረትን አገኘው። ከዛ የሆነ የቤተ ክርስቲያን ስብከት ትምህርት ላይ እመቤታችን ንጽሕት ነች፣ እንደ እግዚአብሔር ቃል የኖረች እናት ነች፣ ልጇ የማይወደውን ሁሉ እሷም የምትጸየፍ ነች፣ መጽሐፍ ቅዱስ የማይፈቅዳቸውን ሱሪ፣ ቀለም፣ ዊግ፣ ጥፍር ቀለም እኛ ለማማር ብለን እግዚአብሔር ከሰጠን ውበት ውጪ እላያችን የምንጨምራቸውን የኃጢአት ስራዎች ሁሉ የምትጸየፍ ከሴቶች ሁሉ የመረጣት ንጽሕት ሴት ነች፣ እናንተም እሷን ምሰሉ ሲል ሰማሁት። ከዛ እመቤቴ እንግዲህ አንቺን የሚያስደስትሽ ይሄ ከሆነ እኔ ደግሞ ሁሉን የዓለማሽን ክታብ ስለ አንቺ እተወዋለሁ፣ በቻልኩት አቅም አንቺን ለመምሰል እጥራለሁ አልኳት። ባይገርምሽ ቀናት እንኳን አልወሰደብኝም ዘፈን ሱሪ ሲያስጠላኝ፣ ኩል ቀለም፣ ዊግ፣ አጭር ልብስ ስጸየፍ እመቤቴ አይኔን ምክንያት አድርጋ ለጽድቅ ለነፍሴ ጠራችኝ። በአይኔ ህመምና ፈተና በኩል በእግዚአብሔር ያየልኝ የነፍሴን ነገር ነበረ። የሚወደኝ አባቴ የጠላቴ የሰይጣን የጭፈራ ኢየሱስ ሆኜበት እንዳልቀር በፈተና አድርጎ በምትወደኝ በእናቱ በድንግል ማርያም ምልጃ አድርጎ ወደ ራሱ ጠራኝ እና እናንተም እግዚአብሔር ፈተና ወደ ህይወታችሁ ሲያመጣ ያየላችሁ ነገር ስላለ ነው። ታምራ አታማሩ፣ ብቻ ዝም ብላችሁ ጸልዩ፣ እሱ መፍትሄ ይሰጣችኋል።
በችግር ጤና በማጣት ገንዘብ በማጣት በቤተሰብ በትዳር ልጅ በማጣት በብቸኝነት ሰላም በማጣት ውስጥ ያላችሁ እባካችሁ አታማሩ። እግዚአብሔርን ጠብቁ። ለመልካም ነው የሆነ ያሰበላችሁ ነገር ስላለ ነው። እመቤቴን ለምኗት፣ ጻድቃን ሰማዕታቱን ቅዱሳን መላእክቱን ለምኑ። እኔ በዛ ፈተና ነፍሴን አተረፍኩ። ሳልከተለው ተከተለኝ፣ እየሸሸሁት ቀረበኝ። ምንም ኃጢአተኛ በደለኛ ቢሆን እግዚአብሔር አይተወንም፣ አይጥላችሁም። ሁሉም የሆነው ለመልካም ነው። በአንዳች ነገር አትሸበሩ በይልኝ ብላለች። አሜን። እግዚአብሔር እመቤታችን